የሰው ልጅ አንድ ከሆነ ሁሉን ነገር ማድረግ ይችላል። ሁላችሁንም እጅግ አድርጌ አመሰግናለሁ። ሰላም ጤና ይስጥልኝ። ወድና የተከበራችሁ የቻናሌ ቤተሰቦች ተከታታዮች እንደምናችሁ፣ ሰላም ነው? ሁሉ ሰላም? ምን ያለው እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ሁሉ ሰላም አለው? ቤተሰቦቼ ላይክ ሼር እያደረጋችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ቤተሰቡ ያለኖች ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ፣ ላይክ ሼር አድርጉልኝ። ዛሬ የመጣሁት በአዲስ ነገር ነው። ቲክቶክ ላይ ሲዘዋወር አይቼ ነው። አንድ ፈረንጅ ነበረች ስታሳይ የነበረችው እና እኔም በቤት ውስጥ ያለውን ሞዴሶች የምንጠቀማቸው የጓደኞቼንም እያንዳንዱን መብራት ላይ አርጌ ቼክ ሳደርግ እስቲ እናንተ ሁላችሁም ቤታችሁ ሞዴስ የምትጠቀሙትን እያንዳንዱን ቼክ አድርጉት፣ መብራት ላይ ማለት ነው። ለምሳሌ እንደዚህ ፈታችሁ ማለት ነው። እንደዚህ ፈታችሁ እና እንደዚህ ፈታችሁ መብራት ላይ እንደዚህ አርጋችሁ ስታዩት ምን ይታያችኋል? ለኔ ብቻ ነው የሚታየኝ ወይስ እስቲ ሁላችሁም ሞክሩት። ማለት በጣም የሚገርም ነገር ነው። እንደውም ኬንያ ሀገር ላይ በጣም ተቃውሞ እያቀረቡ ነው። ምክንያቱም እኛ ይሄንን ንጹህ ነው ብለን ነው የምናደርገው፣ ግን ውስጡ ያለው በጣም የሚያስጠላ ነገር ነው። ሁላችሁም በየቤታችሁ እስቲ እየፈታችሁ መብራት ላይ እንደዚህ እያስጠጋችሁ በማየት ኮሜንት ላይ ጻፉልኝ። ምክንያቱም በጣም ግራ ያጋባል። አንድ ብቻ አይደለም፣ ሁሉም ማለት ነው። ይሄም የዚህም ዘርም ይሄኛውም ማለት ነው። ሁሉም እያንዳንዳችሁ ቤታችሁ ውስጥ የምትጠቀሙት አላቅም ንጹህ አለ ምናምን ብለው አሳይተዋል። ግን እኔ እስካሁን ንጹህ አልገጠመኝም። የተለያየ ሞዴስ ከሱቅ ራሱ ገዝተን ማለት ነው ቼክ አድርገናል። ቼክ ስናደርግ እንደዛ ነው የሚታየው። በጣም ቆሻሻ ነገር ነውና እስቲ ሁላችሁም እያያችሁ ኮሜንት ላይ ያስቀምጡልኝ። በእውነት በጣም የሚያስፈራ ጊዜ ላይ ነው የደረስነውና የሚታየው ነገር በጣም ነው የሚያስጠላው። እኛ ንጹህ ነው ብለን ነው እንግዲህ ወራዊ ላይ የምንጠቀመውና በጣም የሚገርም ነገር ነው። በቃ እንዴት ራሱ አስበው እንዳዩት ራሱ በጣም ነው የምትገርመኝ ሴትዮዋ ማለት ነው፣ ፈረንጇ። ይሄንን መብራት ላይ እንደዚህ ያስጠግታ ስታይ በቃ አሁን እንደዚህ ስታይ ንጹህ ነው፣ እንደዚህ ስታይ በጣም ንጹህ ነው፣ ግን ውስጡ በጣም ነው የሚያስፈራው። ብቻ ሰው የሚያልቅበት ነገር ይመስለኛል። እና ፈጣሪ ጠብቀን፣ ፈጣሪ ጠብቆ ነው እንጂ ያው እስካሁን ድረስ እንደዚህ ቆሻሻ ንጹህ ድሮ እናቶቻችን የሚጠቀሙት ያው በጨርቅ ነው አይደል እንዴ? እናቶቻችን እንደዛ ነው የሚጠቀሙት። ግን ያው አሁን ዘመናዊነት ስለመጣ ሁሉም ሰው ይሄንን ገዝቶ ነው ሁሉም ሰው ሞዴስ የሚጠቀመውና እስቲ ለኔ የታየኝ ለእናንተ የሚታያችኋል ወይ? እስቲ እንግዲህ ኮሜንት ላይ አስቀምጡልኝ። በእውነት በጣም ነው የሚያስፈራው ሲታይ እንደዚህ በቃ መብራት ላይ በጣም እንደዚህ ጠጋ አድርጎ መብራት ላይ ሲታይ በጣም ነው የሚያስፈራውና አንዳንድ ልጆች እንደውም ኬሚካል ነው ምናምን አሉኝ። ኬሚካልም ቢሆን እኮ እንደዚህ አይደለም ማለት የሚሰራበት ኬሚካልም ቢሆን እንደዚህ አይታይም። ምክንያቱም ኬሚካል ቢሆን የራሱ እንትን ይኖረዋል እንዴ እንደ ቆሻሻ ምናምን አያሳይም። እና ቤተሰቦቼ እስቲ እናንተ የሚዩትና ያለውን ነገር እስቲ ኮሜንት ላይ ጻፉልኝ። ያለውን ነገር ላጋራችሁ ብዬ ነው። ላይክ ሼር ሰብስክራይብ አድርጉኝ፣ አበረታቱኝ። ቤተሰቦቼ ላይክ ሼር እያደረጋችሁ የምታበረታቱኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሰላማችሁ ይብዛልኝ።